ሰላም እንዴት ናችሁ? በረንዳ ፖድካስት ላይ ነው ያላችሁት። ዛሬ በአዲስ ኤፒሶድ ብቅ ብለናል። እንግዲህ ዛሬ ልናነሳ የፈለግነው ሀሳብ ከከስተመር ሰርቪስ ኤክሰለንስ ጋር የሚገናኝ ነው። ከዛ በፊት ግን ከስተመር የሚለውን ነገር በደንብ ለማጥራት ያህል የተወሰኑ ሀሳቦችን ሼር እንዳረጋለን። በአንድ ወቅት የዎልማርት ሲኦ የተናገረው ሀሳብ ከደንበኛ ጋር በተገናኘ በጣም ለብዙ ሰው ስሜት የሚሰጥ ይመስለኛል። ምንድነው ያለው? አንድ ደንበኛ የምንለው ነገር ምንድነው የሚለውን ዲፋይን ሲያደርግ እንደው በጣም የላይፉን ሰስቴን ለማድረግ መንገድ ላይ ጫማ የሚጠርግም ሰው ሊሆን ይችላል። ትልልቅ ኮርፖሬቶች ሊድ የሚያደርግ ሁሉም አንድ ተመሳሳይ የሆነ ቦስ አላቸው። እሱም ቦስ ከስተመር ይባላል። ለሁለቱም ተመሳሳይ የሆነ አለቃ ወይም ቦስ አላቸው ይላል። እሱ ማን ነው? ከስተመር ነው ይላል። ከስተመር የሁሉንም ሰራተኛ የሁሉንም ካምፓኒ ውስጥ ያሉ ሰዎችን ሳለሪ የሚከፍለው ደንበኛ ነው። ድርጅቱ እንዲወድቅም ከፍ እንዲልም የሚያደርገው ደግሞ አንድ ትልቁ ፋክተር ደንበኛ ነው። ስለዚህ ከስተመር ብሎ ዲፋይን የሚያደርገው ምንድን ነው? ኤኒዋን ሁ ዩዝ ኤ ሰርቪስ ማለት ነው። የእኛን ምርት አገልግሎት የሚጠቀም ማንኛውም አካል ደንበኛ እንለዋለን። ደንበኛም በሁለት መልኩ ልናየው እንችላለን። አንደኛ ኢንተርናል ከስተመር፣ ሁለተኛ ደግሞ ኤክስተርናል ከስተመር፣ ውስጣዊና ውጫዊ ደንበኛ ብለን ልናነሳ እንችላለን። ውስጣዊ ደንበኛ ሲባል ብዙ ጊዜ ኦሚት የሚደረግ ኮንሴፕት ነው። በድርጅት ውስጥ ያሉ ሰራተኞች እርስ በርስ የሚኖራቸው መስተጋብር ከደንበኛ አገልግሎት ማይንድሴት ጋር ሊንክ ከተደረገ እርስ በርስ ኮላቦሬት የማድረግ አንዱ አንዱን እንደ ከስተመር የማየትና ትሪት የማድረግ ነገር ይኖረዋል ማለት ነው። ለምሳሌ የፋይናንስ ዲፓርትመንት ከማርኬቲንግ ዲፓርትመንት ጋር የሚኖራቸው ግንኙነት ይኖራል። አንዱ አንዱን ሰርቭ እንዲያደርገው የሚጠይቅባቸው የቢዝነስ ሁኔታዎች ብዙ ናቸው። ስለዚህ ደንበኛ ውስጣዊ ደንበኛ ብለን የምናየው በሰራተኞች መካከል፣ በአለቃና በሰራተኛ መካከል፣ በዲፓርትመንቶች መካከል የሚደረግ ማንኛውንም አይነት ግንኙነት ከደንበኛ ፐርስፔክቲቭ እናየዋለን። ይሄንን ማየት ለምንድን ነው የሚጠቅመው ከተባለ ውስጣዊ የደንበኛ አያያዝ ከስተመር የምንለውን እንደ የምንሰጠውን አይነት ቫሊዩ ለሰራተኞቻችን ብንሰጥ ሰራተኞቻችን ደንበኞቻችንን ሲያስተናግዱ የሚሄዱበት ርቀት በጣም ረዥም ይሆናል ማለት ነው። በጣም ብዙ ኤክስትራ የሆነ ኮሚትመንት የመክፈል ፍላጎት ይኖራቸዋል ማለት ነው። ስለዚህ ያንን አያያዛችንን ስናሳምር ውጭ ላይ ደግሞ ሰርቭ የምናደርጋቸውን ደንበኞቻችንም የመያዝ አቅማችን ይጨምራል ነው። ሁለተኛው ደግሞ ኤክስተርናል ከስተመር ወይ ውጫዊ ደንበኛ የምንለው ደግሞ ሁሌም አብዛኛው ቦታ ላይ ሪፈር የሚደረገው ኮንሴፕት ነው። ይሄ የእኛን አገልግሎት ሊጠቀም የመጣ ኢንዲቪጁዋል ወይም ግለሰብ ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ደንበኛ እንለዋለን። በዚህ መነጽር የኢትዮጵያን የደንበኛ አገልግሎት ኤክሰለንስ የሚለውን ልህቀት ልትሉ ትችላላችሁ። እንዴት አድርገን ነው የምንለካው የሚለውን በጣም ብዙ ፓራሜትሮች ሊኖሩ ይችላሉ። ግን እኔ እንደው ከተለይ ከሰርቪስ ኳሊቲ አንጻር ያለንን ነገሮች ለመፈተሽ የሚረዳ አንድ የከስተመር ሰርቪስ ኤክሰለንስ ዳይሜንሽን አለ። እሱን ማዕቀፍ ይዘን ለማየት ብንሞክር እና እንደ ጥራት ያለው ሰርቪስ ለመስጠትም እንደ ዋና ዋና ኤሌመንት ስለሆነ እነሱን ብናያቸው፣ ከዛ የኢትዮጵያ ሁኔታ እንዴት ይመስላል፣ ኢትዮጵያ ውስጥ ያሉ ቢዝነሶች እንዴት ነው ኦፕሬት እያደረጉ ያሉ የሚለውን እናንተም የምትወስዱት ሌሰን ይኖራል። እኔም በመሀል ሀሳብ እሰጣለሁ ማለት ነው። እንግዲህ ጥራት ያለው አገልግሎት ለመስጠት ዋና ዋና ከሚባሉ ኤሌመንቶች ውስጥ አንደኛው ሪላያቢሊቲ የምንለው ነው፣ ወይም ታማኝነት። እኛ የምንሰጣቸው አገልግሎቶች ደንበኞቻችንን ቃል የገባንላቸውን አገልግሎት የመስጠት አቅም አለን ወይ ብሎ መፈተሽ ያስፈልጋል። ስለዚህ አንድ ተቋምን ስታስቡ ምን ያህል ጥራት አለው፣ የአገልግሎቱ ጥራት ምንድን ነው የሚለውን ስትፈትሹ የመጀመሪያው ታማኝ ነው ወይ፣ ሪላያብል ነው ወይ፣ ቃል የገባውን ለምሳሌ አንድ የፈርኒቸር ካምፓኒ አንድ አልጋ አዛችሁት በ2 ሳምንት ብሏችሁ ከዛ 1 ወር የሚወስድበት ከሆነ ይሄ
መጨረሻ ላይ የሚመጣው ፕሮዳክት በጣም ጥራት ያለው የፕሮዳክቱ ፎርም የሚገርም አይነት እንጨቶችን ተጠቅሞ የሚገርም አይነት ማቴሪያሎችን ተጠቅሞ ቢሰራም ሪላያብል ነው ለማለት ወይም ታማኝ ነው ለማለት ይከብዳል ማለት ነው። ምን ማድረግ አለብን የሚለውን በኋላ ላይ እመጣበታለሁ። ለእያንዳንዱ እንመልሳለሁ። ሁለተኛው ኤሌመንት ኢምፐቲ የምንለው ነው። ብዙ ጊዜ ደንበኞቻችንን ምን ያህል ኬር እናደርግላቸዋለን፣ ምን ያህል ኢንዲቪጁዋል አቴንሽን እንሰጣለን። እያንዳንዱን ግለሰብ የምንሰጠው ትኩረት ሰው ባለባበሱ ነው፣ ስለምናውቀው ነው፣ ብዙ ጊዜ እኛ ጋር ስለገዛ ነው። ምንድን ነው መለኪያችን? እንዴት ነው ደንበኞቻችን የምናየው? ስሜቶቻቸውን ለመረዳት እንሞክራለን ወይ? ወደ እኛ ሲመጡ ምን አይነት ፊት ነበራቸው? ከዛ ከኛ ሲለዩ እንዴት ምን ሆነው ተለዩ የሚለውን በደንብ የማወቅና የመፈተሽ አቅም እና የመረዳት አቅም ኢምፓቲ የምንለው ነው። የእነሱን ስሜት በእነሱ ጫማ ሆኖ ለመረዳት መሞከር እንደማለት ነው። ሌላኛው ሪስፖንሲቭ የምንለው፣ ሪስፖንሲቭ ስንል ብዙ ጊዜ ሰርቪስ ፕሮቫይደሮች የሆነ ነገር ፕሮቫይድ ካደረጉ ወይም አገልግሎት ሰጪ ተቋማት አገልግሎታቸውን ከሰጡ በኋላ መሀል ላይ የሚገጥማቸው እክሎች ሊኖሩ ይችላሉ። እነዛን እክሎች ምናልባት አንዳንዴ ከድርጅቱ ወይም ከአገልግሎት ሰጪው ላይሆን ይችላል። ደንበኛው ሲጠቀምበት ያንን ፕሮዳክት ያንን አገልግሎት ሲጠቀም የሚገጥመው ወይም ቻሌንጅ ይኖራል። ያንን ቻሌንጅ ምን ያህል ለመፍታትና ለማገዝ ዝግጁ ነን የሚል ነው። አንዳንዴ የገዛችሁትን ዕቃ መጠቀም ከብዷችሁ እንዴት እንደምትጠቀሙበት የደወላችሁላቸው ሰዎች ያንን ምላሽ የሚሰጡበት ፍጥነት የሰርቪሱን ኳሊቲ በደንብ አፌክት ያደርገዋል። ሶስተኛው ኤሌመንት ምንድነው? ፊዚካል ፋሲሊቲስ የምንለዋል። ይሄ ታንጀብል የሆኑ ነገሮች። ሰርቪስ ዝም ብሎ በጣም ቃል የገባነውን ቃል ስለምንሰጥ ወይም ስሜታቸውን ስለምንረዳ ፈጣን ምላሽ ስለምን ሳይሆን ከባቢያችን ሰርቪሱን የምንሰጥበት አካባቢ ያሉ ነገሮች በሙሉ ምን ያህል አፒል የሚያደርጉ ናቸው፣ ምን ያህል ጥራት አላቸው። ምንም አይነት ጥሩ ሰርቪስ እየሰጣችሁ ደንበኞቻችሁ የሚቀመጥበት ቦታ ጥሩ ኦርደር ከሌለው ወይም ወንበሩ በጣም ምቾት የማይሰጥ ከሆነ፣ ህንፃው ሎኬት የተደረገበት ከደንበኞቹ በጣም የራቀ ከሆነ እነዚህ ፊዚካሊ የምናያቸውን ቱሎች በሙሉ በደንብ የመገምገምና የማየት ጋር የሚገናኘው ይህን ታንጀብል የምንለው ነው። አምስተኛው አሹራንስ ምንለው፣ እዛ ያንን አገልግሎት የሚሰጡ ሰዎች ምን ያህል ኮንፊደንት ናቸው፣ ምን ያህል የሚሰሩትን ስራ ያውቃሉ። ስለዛ ፕሮዳክት ስትጠይቋቸው ምን ያህል ፕሮፐርሊ ይመልስላቸዋል። ኮንፊደንሳቸው እንዴት ነው? እውቀታቸው እንዴት ነው? ሰዎችን የሚሸጡላቸው ሰዎች ላይ መተማመንን ነው የሚያሳድሩት ነውስ? አንዳንዴ ትደነግጣላችሁ። ይሄንን ፕሮዳክት ሊሸጥ የመጣ ሰው እንዴት በዚህ ልክ ስለ ፕሮዳክቱ እውቀት የለውም ብላችሁ ትደነግጣላችሁ። ስለዚህ እነዚህ 5 ዳይሜንሽኖችን በመውሰድ ካምፓኒዎች ምን ያህል የኛ ሀገር ድርጅቶች ምን ያህል የደንበኛ አገልግሎት ጥራታቸው ከፍ ያለ ነው ዝቅ ያለው ነው የሚለው ማሰስ ማድረግ ይቻላል። ግን በምንም አይነት ሁኔታ ምናልባት ከፍ ያለም ከሆነ ያንን ለማስቀጠል ዝቅ ያለ የሰርቪስ የአገልግሎት አሰጣጥ እርከን ላይ ካለን ከፍ ለማድረግ በጣም አክሽኔብል የሆኑ ስትራቴጂዎች አሉ። እነሱን ስትራቴጂዎች ማየት እንሞክር። የመጀመሪያው ቅድም እንዳልኳችሁ ከሪላያቢሊቲ ጋር የሚገናኘውን እናንሳ። አንድ ደንበኛ ቃል የተገባለት ነገር በጊዜው እንዲደርስ እና ሪላያቢሊቲ ወይም ታማኝነት እንዲኖረው ያ ድርጅት ለማድረግ የመጀመሪያ ማድረግ ካለበት ደንበኛው ምን ይፈልጋል ብሎ መጠየቅ አለበት። ደንበኛ የሚፈልገው ነገር ማተር ያደርጋል። አንዳንዴ ደንበኞች ፍላጎታቸው ኤክስፕሊሲትሊ ሜንሽን ላይደረግ ይችላል። ግን ኢንዴፕዝ ሂዶ ቀድሞ የማወቅ ቀድሞ የመተንበይ አቅም ከካምፓኒዎች ኤክስፔክት ይደረጋል። ኢቭን ደንበኛው ፕሮፐርሊ እንኳን ባያስቀምጥ ካልሆነ ግን አትሊስት ምን እንደምትፈልገው ምን አይነት ምርጫዎች አሏችሁ የሚለውን መጀመሪያ በመጠየቅ የደንበኛ ፍላጎትን ለማየት መሞከር። ለምን ከተባለ ብዙ ጊዜ የደንበኛን ፍላጎት ሳይታወቅ የሚደረግ የደንበኛ አገልግሎት ወይም የፕሮዳክት ሽያጭም ሊሆን ይችላል። በጣም ብዙ ጊዜ ደንበኛው እኔ የምፈልገው ይሄ ነው፣ እናንተ ያቀረባችሁት ይሄን ነው የሚል ምላሽ ይሰጣችኋል ማለት ነው። ሌላው የምትችሉትን ዴሊቨር ማድረግ።
ለምሳሌ 3 ሳምንት የሚወስድ ከሆነ 3 ሳምንት በኋላ ነው ይሄ ነገር የሚያልቀው የሚል ቁርጥ ያለ ምላሽ መስጠት። አንድም ቀን ሁለትም ቀን ማርፈድ በደንበኛው እይታ የሚፈጥርበት ፍራስትሬሽናል የሚፈጥርበት ስጋት ይኖራል ማለት ነው። ስለዚህ ቃል የምንገባው ማድረግ የምንችለውን ነገር ብቻ ከሆነ ታማኝነታችን ይጨምራል ማለት ነው። እኔ እንደውም ብዙ ጊዜ ሪከመንድ አደርጋለሁ፣ ስራው 3 ሳምንት የሚወስድ ከሆነ 4 ሳምንት አድርግ ልትቀጥረው ትችላለህ ሰውየውን ወይም ሴትዮዋን። ከ4 ሳምንት በኋላ ሳይሆን የምትጠራው ልክ 3 ሳምንት ላይ ቀድሞ አልቆልሃል ብትለው ይቺ የአንድ ሳምንት ጋፕ ስላለች ደንበኛው ምን አይነት ስሜት ይሰማዋል ማለት ነው? ይሄ ድርጅት ቀድሞ የመጨረስ አቅም አለው የሚል ሀሳብን መፍጠር ይቻላል ማለት። ስለዚህ ቃል የገባነውን ነገር ደሊቨር እናድርግ። ይሄ በጣም ኢምፖርታንት ስለሆነ ይሄ ብቻ በቂ አይደለም። አንዳንዴ ስሩ ፕሮሰስ ደንበኛው ያንን እቃ ከወሰደ በኋላ ፎሎ አፕ ማድረግ፣ እንዴት ተጠቀመው፣ ምን አይነት ቻለንጆች ገጠሙት፣ ሰርቪሱ እና መጀመሪያ ያሰበው ነገር እንዴት እየሄደለት ነው የሚለውን ቼክ ማድረግ በጣም ኢምፖርታንት ይሆናል። ይሄ ከሪላያቢሊቲ ጋር የተገናኙ ናቸው። ሌላኛው እንግዲህ ኢምፓቲ ስንል ነበር አይደለ? ኢምፓቲ ሊትራል ሚኒንጉ ራስን በሌሎች ሰዎች ጫማ አድርጎ የማሰብ ነው፣ ስሜትን የመጋራት ነው። ከዚህ አንጻር ደግሞ ከሰርቪስ አንጻር ካያችሁት ብዙ ጊዜ ኢምፓቲ ያላቸው ድርጅቶች ደንበኞቻቸውን ኬር የሚያደርጉበት መጠን፣ የእነሱን ስሜት የሚጠብቁበት መንገድ በጣም የሚገርም ነው። ይሄ ግን እንደ አገር ከወሰዳችሁት በእኛ አገር ኮንቴክስት በጣም ብዙ ጊዜ ሰርቪስ ፕሮቫይደር ሆነው የተቀመጡ ሰዎች የሌሎችን ስሜት ወይም የደንበኞቻቸውን ስሜት የመረዳት አቅማቸው በጣም ደካማ ነው ብሎ አፍን ሞልቶ መናገር ይቻላል። ኢሞሽናሊ ምን አይነት ባህሪ ያላቸው፣ ተናዶ ነው የመጣው፣ አኩርፎ ነው የመጣው፣ ደስተኛ ሆኖ መጥቶ ነው ከዛ መጨረሻ ላይ ተናዶ ሄደው የሚለውን ስሜቱን የመጠንቀቅ ለደንበኞቻቸው ስሜት የመጠንቀቅ ነገር በጣም ጥቂት ካምፓኒዎች ናቸው ያላቸው። ስለዚህ ምን ብናረግ ጥሩ ነው? የመጀመሪያው ደንበኞቻችንን በደንብ ስሜታቸውን የመረዳት ነገር። የሰው ልጅ በጣም መደበቅ ከማይችላቸው ነገሮች ስሜት ነው ብዬ አስባለሁ። ኢሞሽናሊ አንዳንድ በጣም እንዲሁ አደገኛ የሆነ ሰው ካልሆነ ፊት ዩኒቨርሳል የሆነ ቋንቋ አለው የሚናገረው። ስትናደዱ፣ ስትበሳጩ፣ ስታኮርፉ ምናምን ፊታችሁ ያስታውቃል። ያንን ነገር የማወቅ ደንበኛው ዋጋ ስትጠሩለት እንዴት ነው ሪያክት ያደረገው የሚለውን ነገር የመረዳት በጣም ደስተኛ ምንድነው ይሄ በጣም ሽምቅቅ ነው ያለው ነውስ አቨሬጅ ነው ነውስ ኮምፈርታብል ሆኗል በተጠራው ፕራይስ። ይሄ ኢሞሽንን የመረዳትና የማንበብ አቅም ማዳበር ያስፈልጋል። በእነሱ ቦታ ሆኖ ማሰብ ኦብቪየስሊ እሱ ነው። ሁሌም የደንበኞቻችን ኒድ ምንድን ነው፣ ፍላጎታቸው ምንድን ነው የሚለውን ለመረዳትና ለማወቅ መሞከር ኢምፓቲን በደንብ ኤክሰርሳይዝ ለማድረግ ጥሩ ግብአት ይሆናል ብዬ አስባለሁ። ከልቸራሊ ሰው ሲያዝን ጥቁር ይለብሳል አይደል አንዳንድ ባህሎች ላይ። ስለዚህ እዛ አካባቢ ያለ ሰው ለምሳሌ ጥቁር ለብሶ ምናምን የመጣን ሰው ወይም የሀዘን አይነት ስሜት ውስጥ የነበረን ሰው ቀጥታ ወደ ቢዝነሱ ከመሄድ እንዴት ነው ምን ገጠመ ምናምን የሚለውን ይሄ ሰዋዊ የሆነውን ኢንተራክሽን ብናረግ ለዛ ሰው ስሜት የሰጠነውን አቴንሽን በደንብ ኤክስፕሌን እናረጋለን ማለት ነው፣ ወይም ሊያረግልን ይችላል ማለት ነው። እንግዲህ ሌላኛው ከሪስፖንስ ጋር የተገናኘው ነው። ምን ያህል ፈጣን ምላሽ እንሰጣለን? አንዳንድ ቦታ ቀጠሮ ሰዓት አይከበርም፣ 4 ሰዓት ነው ይላችሁና ስትሄዱ 4 ሰዓት ረፍት ወጥቷል። ከዛ ትንሽ ቆይቶ ይመጣና ምሳ ሰዓት ደረሰ። ከዛ ተመልሶ ነገ ብትመጣ ምን ይመስልሃል? ይሄ ብዙ ተቋማት ላይ የምታዩት ነገር ሊሆን ይችላል። ነገር ግን ሪስፖንሲቭ አትሊስት የተጠየቃችሁት ምላሽ ፕሮፐር የሆነውን ነገር መናገርን እንኳን ለማስቀደም መሞከር ኢምፖርታንት ነው። ይሄ ምን ይፈልጋል መሰላችሁ? እንደ ስትራቴጂ ኢሚዲየትሊ ለዛ ደንበኛው ለጠየቀው ነገር ምላሽ ለመስጠት ሙከራዎችን ማድረግ ማለት ነው። ያ ሙከራ ፕሮፐርሊ እናንተ በቀጥታ ሄዳችሁ የምትሰሩት ላይሆን ይችላል፣ ግን ኢፈርታችሁን ማሳየት ያስፈልጋል። እዚህ የጠየቀው ጥያቄ ከሌ የሚመለከተው ጉዳይ ነው፣ ከሌና አናግሬልሃለሁ፣ እዚህ ደርሷል፣ በሚቀጥለው እዚህ ደርሳል የሚለውን ስሩ ስቴፕ እንዲሁ አትሊስት በዛ ነገር መሄድ፣ ካልተቻለ ደግሞ የሚችሉ ሰዎች ላይ መስጠት።
አንዳንድ ቦታ ላይ ራይት ያልሆነው ሰው የእናንተን ኬዝ 1 ሳምንት ይዘውና ከዛ ወደ ሌላ ሰው ያስተላልፋቸዋል። ሌላ ሰው ጋር ስትሄዱም እሱ እንደዚህ የሆነ ቀን ሌላ ቦታ ያስተላልፋቸው። ይሄ ከአንዱ ወደ አንዱ እየተቀባበሉ የሰውን ኬዝ በቃ እጅ ላይ እንዲሻግት ማድረግ በጣም ብዙ ጊዜ በተለይ የመንግስት ተቋማት ላይም ኦብዘርቭ ይደረጋል። አሁን የተወሰኑ ኢምፕሩቭ ለማድረግ የተሞከሩ ሙከራዎች እንዳሉ ቢሆንም የግል ተቋማት ላይም እንደዚህ ሪስፖንስ ምንድነው የሆነ ሪኩዌስት ተደርጎ ያንን ፈጣን ምላሽ መስጠት ፖዚቲቭ የሆነ አቲቲዩድ ይፈልጋል። እሷን ነገር እኔ እችላለሁ፣ ይህን ነገር እናደርገዋለን የሚለውን ነገር ሪፍሌክት ለማድረግ ቢሞከር ሪስፖንስ ኢምፕሩቭ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ቅድም ስናነሳ እንደነበረው ታንጀብልስ ሰርቪስ ሰዎች የሚሰጡት ሆኖ ነገር ግን የሰርቪሱ የሚሰጥበት አካባቢ ሰምሃው ጽድት ያለ የተቀመጡት ነገሮች በኦርደር የተቀመጡ ዝርክርክ ብሎ ስታዩት ገና እንኳን አይደለም ሰርቪስ ልትቀበሉ የኔ ኬዝ የት ጋ ነው ያለው። አንዳንድ ቦታ ላይ ፋይል የሆነ ቦታ ሊጠፋ ይችላል። የሆነ ቦታ ጥሩ አገልግሎት አገኛለሁ ብላችሁ ካፌ ምናምን ሄዳችሁ መንገድ ላይ የሆነ ቦይ ፈንድቶ በቃ የሚመጣው ምንድነው ሽታ እናንተን እዛ ቦታ እንዳትቀመጡ ሊያረጋችሁ ይችላል። ከኩሽና ቤት የሚመጡት የምግብ ሲዘጋጁ የሚመጡ ጠረኖች ራሱ በጣም አፌክት ሊያረጋችሁ ይችላል። ስለዚህ ኦርደርሊ የተቀመጡ በጣም በስነ ስርዓት የተቀመጡ ንጹህ የሆኑ ከባቢዎችን መፍጠር፣ ከዛ ደግሞ ሰርቪሱን ፕሮቫይድ የሚያደርጉ ሰዎች የሚለብሱት ፕሮፌሽናል የሆነ ድሬሲንግ ካለ አለባበሳቸው ያንን ቦታ ያንን ስራ የሚመጥን አይነት አለባበስና የሃይጂን ስታንዳርድ። አንዳንድ ሰርቪስ ፕሮቫይደሮች ላይ ስትሄዱ ወጣቶች ነው ያሉት፣ ገና ልክ በሩን ከፍታችሁ በሩ ጋር ስትገቡ የጎረምሳ ሽታ ቤቱ ሊሸት ይችላል። ይሄ ሰርቪስን ኢምፕሩቭ እንዳናደርግ ውስጥ ያለው ነገር የፈለገውን ያማረ ቢሆን እነዚህ ታንጀብል ሲሆኑ የሚነኩ የሚዳሰሱ ጉዳዮችንም ማሻሻል መሞከር የሰርቪስ ኳሊቲያችንን በጣም ኢምፕሩቭ ያደርጋል፣ ያሻሽልናል ማለት ነው። እንግዲህ ሌላኛው ከአሹራንስ ጋር የሚገናኝ ነው። አሹራንስ ምን ማለት ነው? ታማኝነትን በደንበኞቻችን ውስጥ የማስረጽ ጉዳይ። አንድ ማሽን ልትገዙ ይዛችሁ በቃ ትንሽዬ ማሽን ልትሆን ትችላለች፣ የቤት ውስጥ መገልገያ እቃ ሊሆን ይችላል። ይሄ ነገር አጠቃቀሙ እንዴት ነው ስትሉ ቆይ እስኪ ከሌ እናናግረው ካላችሁ ሳታውቀው ለምን እዚህ መጣህ ልትሉ ትችላላችሁ። ስለዚህ አስማች ያስዊካን ሰርቪስ ፕሮቫይደር ከሆናችሁ ስለምትሸጡት ፕሮዳክት እውቀቱ ሊኖራችሁ ይገባል። ስለምትሰጡት አገልግሎት እውቀቱ ሊኖራችሁ ይገባል። የእውቀት በሌለበት ሁኔታ ለመሸጥ መሞከር በጣም አሳፋሪ የሆነ ኮንዲሽን ውስጥ እናንተን ይከታችኋል ማለት ነው። ይሄ መጀመሪያው ነገር። ከዛ ደግሞ አገልግሎት ለመስጠት ከተዘጋጀንና ያንን እውቀቱ ካለን ያ ኮንፊደንስ ካለን በኋላ ሰርቪስ እናደርግ ኮንፊደንሳችንን መተማመናችንን ከሚቀንሱብን ምክንያቶች አንደኛው በተለይ ፍሮንት ላይ ያሉ ፊት ለፊት ያሉ ደንበኞቻችን ሰርቪስ ፕሮቫይደርስ የሚቸግራቸው ምንድነው? ሁሉንም ደንበኛ አንዴ ማስተናገድ ይሞክራሉ። በስነ ስርዓት በተራ ሰዎች የመጀመሪያውን እንግዲህ ማህበረሰቡም እንደዚህ ወረፋ የመያዝ ተራ የመጠበቅ ምናምን አይነት አስቸጋሪ ሁኔታዎች ካሉ ፕሮፐርሊ ሰዎችን ማን ነው መጀመሪያ የመጣው ከዛ ቀጥሎ በየተራ የአንዱን ጉዳይ ሳይጨርሱ ሁለተኛውን መውሰድ ሌላኛው በርደን ስለሚያመጣ እንደዚህ አንድን ነገር አቴ ታይም የመጨረስ ነገር ቢኖር አሹራንስን ኢምፕሩቭ ያደርጋል። ከዛ ደግሞ ነገሮችን ምንድነው የምንገልጽበት መንገድም መተማመንን የሚያመጣ መሆን አለበት ማለት ነው። እነዚህ ዋና ዋና ስትራቴጂዎች ናቸው። ብዙ ጊዜ ተቋማት እንደው የሚሰጡትን የሚያመርቱትን አገልግሎት ብቻ ያሉ እንጂ የሚሰጠው አገልግሎት ምን ያህል ደንበኛው ወዶታል አልወደደው የሚለውን ነገር ኬር አያደርጉም። ይሄ በጣም አሳፋሪ ነው። አጠቃላይ የድርጅቱ ፐርፎርማንስ ላይም የሚያመጣው ደካማ ጎን ስላለ እዛ ላይ ጥንቃቄ ማድረግ ይፈልጋል። ብዙ ጊዜ ተቋማት ጥናቶች ይጠናሉ በተለያየ ሁኔታ ውስጥ። አንድ ቦታ ላይ ያየው ጥናት ምን ይላል? በተለይ
ደካማ የሆነ የደንበኛ አገልግሎት ሲኖር ከ56% በላይ የሆኑ ደንበኞች ተመልሰው መምጣት አይፈልጉም። እንግዲህ በአንድ ኢንሲደንት ማለት ነው። ከ52% በላይ የሆኑ ደግሞ ያንን ኤክስፒሪየንስ ለጓደኞቻቸው፣ ለቤተሰብ አባል ምናምን ይናገራሉ። ይሄ ምን ማለት መሰላችሁ? መጥፎ የሆነ አገልግሎት እየሰጣችሁ ያንን አገልግሎት ደንበኞቻችሁ ሮንግ በሆነ መልኩ እንዲያስተዋውቁላችሁ እድል መስጠት ይሆናል ማለት። ስለዚህ በሰርቪስ አሰጣጣቸው የተሻሉ ጥሩ ጅማሮ ላይ ያሉ ተቋማቶች አሉ። ግን እንደ አገር ካያችሁት በብዙ ፓራሜትር ከፊቱ የሚል ማህበረሰብ፣ እንግዳ ሲመጣበት ጠብ ርግፍ ብሎ የሚያስተናግድ ማህበረሰብ፣ የቢዝነስ ተቋማቶች ላይ የሚሰጠው አገልግሎት ግን በጣም ካለው ስታንዳርድ ካለው ነገር በጣም የራቀ ነው በእኔ ኦብዘርቬሽን። እና ይህንን ኢምፕሩቭ ማድረግ ለቢዝነስም ዴሎይት አንድ ያጠናው ጥናት በጣም ደንበኛ ላይ ትኩረት የሚያደርጉ ካምፓኒዎች ከማያደርጉት 60% የተሻለ ፕሮፊታብል የመሆን ተንደንሲ ይኖራቸዋል የሚል አለ። ቁጥሩ የትም ሀገር ይሰራ ዳታው ምን ይነግረናል? የትኛውም ቢዝነስ መጀመሪያ ሰርቫይቭ የሚያደርገው የሚሰጠውን አገልግሎት የሚጠቀሙ ሰዎች የደንበኞቹን ጉዳይ እንደ ዋና አጀንዳ ካላደረገ ሰርቫይቭ ማድረግ አይደለም ፕሮፊታብል መሆን አይደለም ሰርቫይቭ ማድረግ ራሱ በጣም አስቸጋሪ የሚሆንበት ይሆናል። እንግዲህ የዛሬው ኤፒሶዳችን ይህን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። በቀጣይ በሌሎች ኤፒሶዶች እንገናኛለን። እናመሰግናለን።